ኦሪት ዘዳግም ምዕራፍ 6 ከቁጥር 1 እስከ ቁጥር 25። አንተ ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቧት ምድር ታደርጓት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ላንተ ያዘዙትን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችህም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋን ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትህም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛም ስትነሳም ተጫውተው። በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክትባም ይሁንልህ። በቤትህም መቃኖች በደጃፍም በሮች ላይ ጻፈው። አምላክህ እግዚአብሔር ላንተ ሊሰጣት ለአባቶች ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ባገባህ ጊዜ ያልሰራሃቸውንም ታላቅና መልካም ከተሞች፣ ያልሞላቸውንም ሀብትን የሞሉ ቤቶች፣ ያለማሳቸውንም የተማሱ ጉድጓዶች፣ ያልተከልካቸውንም ወይንና ወይራ በሰጠህ ጊዜ፣ በበላህና በጠገብክም ጊዜ፣ በዚያን ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙ ማል። በመካከልህ ያለው አምላክ እግዚአብሔር ቀናተኛ አምላክ ነውና የአምላክ የእግዚአብሔር ቁጣ እንዳይነድድብህ ከምድርም ፊት እንዳያጠፋህ በዙሪያችሁ ያሉትን አሕዛብ የሚያመልኳችሁን ሌሎችን አማልክት አትከተሉ። በማሳህ እንደፈተናችሁት አምላካችሁን እግዚአብሔርን አትፈታተኑት። ለእናንተ ያዘዘውን የአምላካችሁን የእግዚአብሔርን ትእዛዝ ምስክሩንም ሥርዓቱንም አጥብቃችሁ ጠብቁ። መልካምም ይሆንልህ ዘንድ እግዚአብሔርም ለአባቶችህ ወደ ማለላቸው ወደ መልካሚቱ ምድር ገብተህ እርሷን ትወርስ ዘንድ እግዚአብሔርም እንደተናገረ ጠላቶችን ሁሉ ከፊትህ ያወጣልህ ዘንድ በእግዚአብሔር ፊት ቀኑንና መልካሙን አድርግ። በኋላኛው ዘመንም ልጅህ አምላካችን እግዚአብሔር ያዘዛችሁ ምስክርና ሥርዓት ፍርድስ ምንድን ነው ብሎ በጠየቀ ጊዜ አንተ ልጅህን በለው፣ በግብፅ የፈርዖን ባሪያዎች ነበርን፣ እግዚአብሔርም በጸኑ እጅህ ከግብፅ አወጣን። እግዚአብሔርም በግብፅና በፈርዖን በቤቱም ሁሉ ላይ እኛ እያየን ታላቅና ክፉ መልእክት ተአምራትንም አደረገ። ለአባቶቻችን ወደ ማለላቸው ምድር አግብቶ እርሷን ይሰጠን ዘንድ ከዚያ አወጣን። እንደ ዛሬም በሕይወት እንዲያኖረን ሁል ጊዜም መልካም እንዲሆንልን አምላካችን እግዚአብሔር እንፈራ ዘንድ ይችንም ሥርዓት ሁሉ እናድርግ ዘንድ እግዚአብሔር አዘዘን። እርሱም እንዳዘዘን በአምላካችን በእግዚአብሔር ፊት እናድርጋት ዘንድ ይችን ትእዛዝ ሁሉ ብንጠብቅ ለእኛ ጽድቅ ይሆንልናል።